አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማዳም ቅሞች እንዴት ናችሁ? ከአረብ አገር መልስ ቁጥር 2 ቪሎግ ኢንሻአላህ። ዛሬ ደግሞ ማሳያችሁ የቀን ውሎዬን እንደምንም ብዬ ካሜራማን ስላሌለኝ በራሴ እንደምንም ተጣጥሬ ጥሬ የማሳያችሁ ይሆናል ማለት ነው ኢንሻአላህ። ዛሬ የምጀምረው ወንበሩ በጣም ቆሽሿል። ስመጣ እንዳለ እናቴ ቤት ወንድሞቼ ብቻ ናቸው ያሉትና በጣም ተግማምቶ ነው ያገኘሁት። ወንድ ልጅ ያለበት ቤት ያው ሁሉም ባይሆንም እንደ ሴት እንትን የሚል የለምና ተመልከቱት ምን እንደሚመስል ማለት ነው። እና ይሄንን አያችሁት? ቢስሚላህ ይሄንን አጸዳዳለሁ ማለት ነው ኢንሻአላህ። አላህ ካለ ደግሞ ይሄንን የማሳድሰው ይሆናል። ተመልከቱት። የ7 አመት ውጤት ማለት ነው። ከዚህ ቀጥላል። ይሄኛው በኋላ ነው የተጨመረው። ይሄ ማድ ቤት ሲሆን ያንተ ነው። ይሄ ትልቁ ቤት ነው እና የ7 አመት ልፋት ማለት ነው ኢንሻአላህ። ይሄን ባላ ፈቃድ የሚታደስ ይሆናል በቅርቡ። ሲቀጥል ያው በቆሎ ተተክሏል። በዝናብ ምክንያት ያው እንትን ተብሎ ነበረ ይመስላል። እኔ ደግሞ ያችኛው ጎጆ ያለችበት መሬት ነው ማለት ነው። እኛ ግልቼ እናቴ የተሰራው ቤት ነው ኢንሻአላህ። በጣም ተዝረክርኮ ነው የደረስኩት። እህቶቼም ቶሎ ሮጠው ወደ ትዳር ገቡ እና ይሄን ይመስላል ኢንሻአላህ። እና ሳቀረው ደግሞ ኢንሻአላህ አሳያችኋለሁ። ይሄንን ይመስላል ካጠብኩት በኋላ ማለት ነው። ወንበሮቹን የሚቀመጡበት ያን ስፖንጁ በጣም ስለቆሸሸ ለብቻው መድረቅ አለበት። ከደረቀ በኋላ አሳያችኋለሁ ኢንሻአላህ። ቻው ቻው። ቀጣይ ቪዲዮ እንገናኝ ኢንሻአላህ።